ሙስና ሀገርን በከፍተኛ ሁኔታ ከሚያቆረቁዙ ችግሮች መካከል አንዱ ነው። ለዚህ ነው በሙስና ምንም አይነት ቀልድና ድርድር ማናውቀው። አሁን ከዚህ ቀጥሎ የምጠራቸው ተቋማት በሙስናው ተቀፍድደው ዘብጥያ የተወረወሩ ናቸው። መኖር ለምኔ የመድኃኒት አስመጪ ጊዜያቸው ያለፈባቸው ከ7 እና ከ8 ዓመት በላይ የሆናቸውን መድኃኒቶች እያስገባ ከተለያዩ ሰዎች ጋር በመሞዳሞድ የህዝባችንን ጤና ሲያቃውስ ይዘነው ዘብጥያ ወርውረናል። ለዚህ ነው በሙስና ምንም አይነት ድርድር አናውቅም የምንለው። አለ መኖር ለምን ነው የላካትችን ያዟት እንደ እጅ መንሻ ያው ለርሱ ቢያንስም 10 ሚሊዮን ይስተካከላል። አሁን የጠራሁት ተቋም በስተት ነው። እንደውም መድኃኒት ከማስመጣት አልፎ ፋብሪካውን በመትከል ለብዙ ሰዎች የሥራ ዕድል ለመፍጠር እየተንቀሳቀሱ ነው። ሁለተኛ የክፍለ ከተማውን ስም ከመጥራት እቆጠባለሁ። የመንግስትን የህዝብን መሬት እንደ ቡሄ ዳቦ ከአንዳንድ አካላት ጋር በመሞዳሞድ ሲያድሉ የነበሩ እጅ ከፍንጅ ተይዘው ዘብጥያ ተወርውረዋል። ለሰፊው ህዝብ የምስራች። እነዚህን ወንጀለኞች ከገቡበት ዘብጥያ ሊያወጣቸው የሚችል ምንም አይነት ምድራዊ ኃይል ኃይል እጄን ለርሶ G+5 መሀል ከተማ ላይ እምብርት ቦታ ከእምብርቱ ዝቅም ከፍም ማለት ይቻላል። ያያየን ይጨምራል። G+5 እቺ መኝታ ቤቷ በዚህ በጀርባ ይሁን ይጨምራል። ይስተካከላል። ያያየን ይጨምራል። ከበሩ ያው ምንም አይነት ምድራዊ ኃይል ሊኖር ይችላል። እስካሁን ባደረግነው ጥናት ምንም ያዝነው ወንጀለኛ የለም። ሲኖር ግን ለሰፊው ህዝብ የምናሳውቅ ይሆናል። ሰፊው ህዝብ እንግዲህ በትዕግስት ጠብቁን፣ እናሳውቃለን። ለዚህ ነው አሁንም ደግሜ እላለሁ በሙስና ምንም አይነት ድርድር አናውቅም አብረንስ ካልበላን። ጽጽዬ ወደማይቀረው ልሄድብሽ ነው። ተመስገን በል። እንደውም እኮ አንተ ጥሩ ሰዓት ላይ ነው እየሄድክ ያለው። ጽጽዬ ጉሮሮ የደረቀ ውሃ መጀመሪያ እዚች ጋር ያ ኮንዶሚኒየሙ አለቀ ማለት ነው። አሁንስ ውሃውን አትሰጪኝም? እሰጥሃለሁ። አሁን ደግሞ ትቀራለች። እዚች ጋር እሺ የቮልክስዋገኑ አለቀ ማለት ነው። ኧረ ውሃ እሺ እሰጥሃለሁ። መጀመሪያ ግን ሜሮን ማነች? ያክስቴ ልጅ። እኔም አላውቃት ያክስት ልጅ። አሁን በቅርብ ነው ያስተዋወቁኝ። ህሊናስ? ያጎቴ ልጅ። እኔም አላውቃት። ላስተዋውቅሽ ስል ነው በህመሜት ያስኩት። ቤቲስ ማናት? የሁላችንም ናት። ኧረ ውሃ እሰጥሃለሁ። አንድ የመጨረሻ ጥያቄ ብቻ ልጠይቅ። የስልክን ፓስዋርድ ንገረኝ። ፓስዋርድ። ተፈወስኩ። ሰላም፣ ምን ልታዘዝ? ምን አላችሁ?
ረሃብ፣ ስቃይ፣ ጦርነት፣ ተፈርሾ መፈናቀል፣ ስደት ለብለብ ብቻ ሁሉም አለ። ፍቅር የላችሁ? ፍቅር ሼፍ እኮ ተባረረ። ውይ እኔ ደግሞ ከውጭ ነበር የመጣሁት። የዚህም ቤት ሰላምና ፍቅር የተባሉ ምግቦችን ደግሞ በጣም ነው የምወዳቸው። እሺ ሰላም ሲል ሰላምማ ነበረ እና ማን አቅምሶ ነው? እንኳን በሰላም ላገርሽ አበቃሽ። አመሰግናለሁ። እና ምን ይምጣልሽ? የምወዳቸው ምግቦች ከሌሉ ምን እሰራለሁ? በቃ በሄድ ይሻላል። ቁጭ በይ። ይቅርታ አንዴ ከገባሽ ሳትመገቢ አትወጪም ማለት አዲሱ የሀገሪቱ ህግ ነው። ማን የካፌው የኔና እባክሽ ዶክተሩ አልጋ ይዞ ይታከምልዋል። አልጋ እንዴት ነው ማግኘት የምንችለው? አመለጠኝ። ያዘው አልጋ እንዳያመልጠን። ይቅርታ ለጊዜው አልጋዎች በታካሚዎች ተጨናንቀዋል። ስለዚህ አልጋ የለም ማለት ነው። በጣም አሞታለሁ። ሰውዬ ምን አድርጊ ነው የምትለኝ? ሁሉም ሰው እኮ ታሟል። ማንም ጤነኛ የለም። አንተ ራስህን እንደ ጤነኛ ነው እንደምታየው? ዋው አሟል ያልች ነው። እንደ ማንኛውም ታካሚ ተመዝገብና አልጋ ሲለቀቅ እንደውልልሃለን። እሺ መቼ ነው የሚደርሰን? እንግዲህ ታካሚዎቻችን መቼ እንደሚሻላቸው አናውቅም። እሺ መዝግቢ። ስም ሄሎ፣ አቶ ሞላ ሆስፒታል ነበር የምንደውለው። አልጋ ስለተለቀቀ አሁን መምጣት ይችላሉ ለማለት ነበረ። ዛሬ ሙት ዓመቱ ነው። አልጋው እንዳይባክን አንቺ ተኝበት። መጥቼ ጠይቅሻለሁ። እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አላስማማም። እኔ ከሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበላው መንገደኛ ቢበለው ይሻላል። ከሱ ጋር ከምስማማ ከሴጣን ጋር ደባል ብሆን ይሻለኛል። ታውቁ ተስማሙ። እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? ተስማሙ። አዎ ይሻላል። ባልበላውም ጭሬ ደፏለው እንጂ እችን ውርስማ አይበላትም። አልበላውም አይበላትም። ታውቁ ተስማሙ። የአንድ እናት ልጆች ናችሁ። የአንድ እናት ልጆች ናችሁ። ተስማሙ። መንገደኛ ከሚበላው ተስማሙ። ውሳኔ ዳቧችሁን በፍትሃዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ወደ መዝገብ ቤት ይመለስ። እናመሰግናለን ክቡር ዳኛ። ፍትህን ዛሬ አየዋት በእግሯ ቆማ። እናመሰግናለን ክቡር። የበሉ አቶ ድንቁ መቀጠል ይችላሉ። አመሰግናለሁ። ቅድም እድሮችን በአዲስ መልክ ለማዋቀር በቀረበው ረቂቅ ላይ ተቃውሞን ለማሰማት ነው። ሲጀመር ህዝቡ ጥግና ጥግ ተበትኖ ከተማ ውስጥ እድር አለ ለማለት የሚያስደፍር ልዕልና የለንም። የሞራል ልዕልና የለንም። በእውነት አፈር አልባሽ ሰው እንኳን አጥተናል በዚህ ሰዓት። አሁን ባለፈው ለ46 ዓመት ይሄንን እድር በጥሩምባ ነፊነት ሲያገለግል የነበረው ጫኔ እሱ የሞተለት 2 ቀባሪ ነው የመጣው። ያ ሌት ተቀን ሳይል በየጉራንጉሩ እየገባ የሚነፋው ጫኔ የሱ ቀብር ጊዜ ግን ሰው ጠማው። አንዳንዶች ለምን ሰብሰብ ብለን በኦንላይን ላይቭ ላይ አንቀብረውም ብላችሁ ስታፌዙ ነበር። ቀባሪ ይጡ፣ ሌላ ምንም ማለት እንደናል። ቀባሪ ያሰራ። አሁን ጫኔ በትልቅ ተስፋ መቁረጥ
የሚቀብረኝ ካጣው ለምን እሞታለሁ ብሎ አሁን በከፍተኛ ተስፋ መቁረጥ አረቄ ቤት ነው ያለው። ይሄ ምንን ያሳያል? ሰዎች በሰላም ሞተው የሚቀብረን አይኖርም በሚል ስጋት ከፍተኛ የስነ ልቦና ጫና እየደረሰባቸው ነው የሚገኘው። ነገር አልሞትም የሚል ትውልድ እንዳይነሳ ነው የምፈራው። በዛ ላይ ደግሞ የእድር ክፍያ በኦንላይን ትራንስፈር ይሁን የሚባል ሀሳብ ተነስቷል። ሙሉ በሙሉ ነው የምቃወሙ። የእድር ክፍያ ጣሙ 10 ብርም ይሁን 100 ብር በአካል ተገኝተን ስንከፍል ነው ደስ የሚል። አቶ ዘለቃሽ 10 ብር ጎሏቸው ማነ ገብሬ እባክህ 10 ብር ሙላልኝ እያሉ ሲማጸኑ ያ አቶ ተክሌ የተሰበረ እግሩን አንጠልጥሎ መጥቶ እባካችሁ ዛሬ እኔን አስቀድሙኝ ብሎ ሲጫወት ለጫጫታው ለጨዋታው ለቡጨቃው በአካል ተገኝተን ነው የሚያምር። በዛ ላይ ደግሞ ሁላችንም ትራንስፈር ስናደርግ ባንኮቹ ከእያንዳንዳችን ላስ ማድረጋቸው ይቀራል የተወሰነ ገንዘብ እና እሱ ቢሰባሰብ 4 ሹካና 6 ደስታ ይገዛል። በአጠቃላይ እኔ የእድሩን ሊቀመንበር ሆኜ የምቀጥል እስከሆነ ድረስ በሀሳባችሁ እስማማለሁ። ካልሆነ ግን መቃወሜን እቀጥላለሁ። እንከፍላለን እንጂ እንከፍላለን እንዴ! እኛ መቼ አንከፍልማለን እንዴ? ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን። የዶላር ከለሩን እንኳን አይተን የማናቅ ሰዎች በዶላር እንዳለባችሁ ሲባል በጣም ነው የሚያስቀው። አፍ ላይ ራሱ ስማ እኔ ቀላል ሰው እንዳልመስል በዶላር እንዳለብኝ ሰው ነኝ ማለት ሲጣፍጥ ቃሉ። የእኛ የህዝብ ጥያቄ አንድ ነው፣ እንከፍላለን። ግን የተበደርነው ሀገር ሄደን ሸቅለን የምንከፍልበት መንገድ ይመቻች ነው የምንለው እንጂ ይከፈላል። ለምን አይከፍል? የሰው ዳይ ይከፈላል። ውጭ ሄዳችሁ በዛው ብትጠፉስ? ማነው የሚመለሰው? ማለት እንዴ ማለት ማነው እዛ ሄዶ የሚቀረው? እኔ በተፈጥሮዬ ውሸት አልወድ። እኔ ናቴን ነው ውሸት አልወድ። ሄድኩኝ አይደለ እዛ ሸቀል አልኩ፣ ዳይን ከፈልኩ፣ ቀጥ ብዬ የራሴ ውሸት ያዝዳናኝ ያስቀያል። ቀጥ ብዬ ነው የምቀረው እዛ። አረዴ መመለስማ አለብን እንዴ። ስለዚህ አንተ አትመለስም? ምን ሂድ ከዚህ ስራ የለም እንዴ? ስራ የለም? ምን አባቱ እንደውም አልከፍልም። ስትበደሩ አማክራችሁ አልከፍልም። እንደውም የትም አልሄድም። በቃ ማን እንደሚያስወጣኝ አለ የትም አልሄድም። እዚሁ ቁጭ ብዬ ከነዳዬ እዚሁ አረቄ ይጠጣሉ። ምንም ማንም ማሰባሰብ አልከፍልም። እዚሁ ቁጭ እዚሁ የኔ ፍቅር ዘመዶችሽ ብፌውን ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ይብሉ። ዘመዶች ቶሎ ቶሎ እንደሚርባቸው ነግሬሃለሁ። እኔ እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባል። ስኳሩ ከዘራችሁ ነው ማለት ነው። ይብሉ የኔ ወድ ወይ ሳካ ሳክሮ የሚሽከረከረው አጎት ነው አይደል? አዎ መጠጥ በዘራችን ይከበራል። አረቄ ራሱ በጉልኮስ መልክ ነው የምንወስደው አይደለ? አዎ ታያቸዋለሽ። ትንሽ ትቆዩ ኮርኒስ ነው የሚመልሳቸው። አዎ ኖርናት ዘለቅናት ኖርናት። ምንድነው የነደረ? ምንድነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይቀርም እየነከሰኝ ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለኔ በጣም መጥፎ ምልክት ነው። ማለት እንዴ በሰርጋችን ቀን ጉንዳን ከነከሰሽ እድሜ ልኬ እንደምትነክሽኝ ማሳያ። ኧረ እባክህ ጉንዳን እኮ እየነከሰኝ ያለው እኔን ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል። ኧረ ወይኔ ነከሰኝ።
ምን አድርግ ነው የምትይኝ? በዚህ ሰው በፊት ገብቼ አልመነጭቀው። እጅ አለኝ። እሺ የነከሰኝን ራስ ይነቅሏል። ኧረ ገለብሽው እናቱ። ኧረ ምንም የኔ ፍቅር ጉንዳኑን ነቀልኩት። ጎበዝ። ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረማ? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ። ይህ እኮ በጣም ለእኔ መጥፎ ምልክት ነው። ማለት በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው አይደለ? አቤት በጣም ደስ የሚል ቀን ነው። ሰይፍሻለሁ። እኔ መቼ ሰማሁ? ሰውዬ አርባው ነው በየቀኑ እየመጣው አልሰማሁም ማለት አይከብድም? ካልሰማሁ እኔማ አጥንቱ ይረፍ። እኔም እዚህ ጋር ደረሰ። ይሄ ፎቶ ለሸማቾች ኩፖን አውጡ ተብለን አብረን የተነሳነው ፎቶ። ስኳር የለም ሲሉት እኮ ነው ስኳሩ ተነስቶ እዛው ድፍት ያለ የኔ አባት። አሁን ተነስተህ ባያት ሀገሪቷን ስኳር በስኳር ሆናለች። አረ ቁጫጩ ላወሮታል። ቁጫጭ እያራገፍን ነው የምንሄድ ነው። ይሄ አባት ለእኔ አድርገው በቃ ዴዲ። አሁን ደግሞ ለብሶ ይብቃና በጸበል ጻድቅን ከመስ። አይ ቆይ ትንሽ እርሜ ላውጣ። አይ እንግዲህ ምን ነው እኔ እንኳን ሚስቱ እያለሁ እንዳንተ አላሽቃበጥኩም። የምን ያዙኝ ልቀቁኝ። ራስሽ ደፍተሽ እንዴት ታሽቃብጫለሽ? አቤት። አይ ጸበል ጻድቁ እንዴት ነው? አሪፍ ነው ወይ? ድግሱ እንዴት እየሄደ ነው? ማነው ኬተሪንጉን የያዘው? እኔ ለቅሶ በቁሞ ኬተሪንግ አውቃችኋለሁ። ሌቦች። አሁን ባለፈው የወይዘሮ ይመራሹ የቁም ተስካር ጊዜ እነዚህ ነበር የሰሩት። አቤት አንበጣ ኬተሪንግ ነው። የምን ለቅሶም በቁሞ ኬተሪንግ ነው? በፊያው ክብ ሰርተው ራሳቸው ሲበሉ ነው እኮ ይዋሉ። ህዝብ እኮ የበላው የእነሱ ተመላሽ ነው። ባይዘው አንበጣ አናቃችሁ። በቃ እኔ የምልሽ አንድ ነገር ነው። ራስሽን እንዳትጎጂ፣ ራስሽን ጠብቂ። በቃ የሞተ ደስ አለው የቆመ ተጎዳ ይላል ሰው ሲተል አይደል እንዴ? አይ እኔ እኮ ተጽናንቻለሁ። እንደው የሞተ ተጎዳ እንጂ እኔ እኮ ላገባ ነው። ምን ወንድሙ ላገባ ነው። የሰርግ መግቢያ ካርድ ነች ነው እንዳትቀር። አንድ ሰው እንዳይቀር። ወንድሙ ላገባ ነው። ዘር ጨፍጫፋ ነው እንዲያሽ። ኧረ እኔ ክብር ለሱ ሲሆን እኔ እንደሆነ ተጽናንቻለሁ። እሱ ሞተ ብዬ እኔ 11ኛ ልጄን ሳልወልድ ቆሜ ልቀር ነው እንዴ? ምነው የሞተ ተጎዳ። ባይዘውያችን ላይ አሁን ነው ያልሰማው። ወደፊትም መስማት አልፈልግም። ፍትህ ለዚህ ቤተሰብ። ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድሜ፣ አረ ወደ ግራ አንድሽ እንዳትጠቂ ከሲኖው ጋር ነው ማጋጭ። እንደ